ሰላም ቤተሰቦች እንግዲህ እንደምታዩት ከላይ የምትመለከቱት ልጆች እንግዲህ ሰው በመሆን ሰው ማክበር ብቻ በሚል ተስፋ ቃል ሰው እንድናከብር ደጋግሞ የሚያሳየን ቪዲዮ ነው። እንግዲህ እቺ ልጅ እንደምትመለከቱት እሷ የሸጠች ወይንም የምትመግበች ባለችበት ትሪ ላይ እንግዲህ መቶ ሰውዬው ይወርቃል። በመቀጠል እሷ እንግዲህ ያደረገችውን ተመልከቱ። ከወደቀበት ልጁን አንስታ ከላይ ላይ ያለውን አራገፈች። በመቀጠል መሱ እንዴት አደረገች? ቀጥሎ የተራገፈበትን ወይም እሱ የበተነበትን መሰብሰብ ትጀምራለች። ሃይላንዷን አመጣች። እንግዲህ መታ ትቀመጣለች። ሃይላንዱን አስቀመጠች። በመቀጠል እንግዲህ ለራሷ ቦታ አመቻችታ ትቀመጣለች ማለት ነው። በዚህ ሰዓት ነው እንግዲህ ሰውየው ተመልሶ የመጣው። እዚህ ጋር እንደምትመለከቱት እንግዲህ እሷን ጠራት። እሷን በሚጠራበት ሰዓት እኔ አንተ ጋር ልምጣ እንዴ አለችው። አዎ ነይ ተመልከቺ ብሎ በርቀት የተቀመጠውን ካሜራ አሳያት። እሷም ደስ አላትና ወደ እሱ ትንሽ ጠጋ ለማለት ትሞክራለች። በዚህ ማለት ግን ፍርሃት በልባ ውስጥም አለ። በነገራችን ላይ ስንቶቻችን ሰው በማክበር ሰው መሆኑን ብቻ ሳንንቅ በማክበር የምንከብረው እና እዚህ ጋር በደንብ ልናስተውል የሚገባው ነገር ምንድነው? እሱ ሰው መሆኑን ብቻ አክብራው ከወደቀበት ስላነሳችሁ ነው። እኛስ ብንሆንስ? እዚህ ጋር ይጠይቃታል። ጠጋ በይ ብሎ እየነገራት ነው። ጠጋ ልጅ እንግዲህ አይንሽን ጨፍኝና እጅሽን ዘርጊ ያላት። ጨፈነችና እጇን ዘረጋች። እጆቿን አስተካከለላት። በመቀጠል እንግዲህ እንደምትመለከቱት አሁን ሰርፕራይዙ ሊጀምር ነው። አስበው፣ ሰርፕራይዙ ሊጀምር ነው። እንግዲህ ሰርፕራይዙ ጀምሯል ይላል። እንግዲህ ጀምሯል። አስቡት። እዚህ ጋር እንግዲህ ገንዘቡን እጇ ላይ ዱቅ አደረገ። በዛ ሰዓት ስትመለከተው ምን እንደምትሆን ሾክ አደረገች። በቃ ፌንት ነቀለች ማለት ነው። ፌንት ነቅላ ድብ ልትል ነው። እንግዲህ አስቡት ይሄን ያህል ሲሳይ ሰው በመሆኑ ብቻ ስላከበረችው ይሄ ገንዘብ ሲበረከትላት ወደቀች መሬት ላይ ፌንት ነቀለች ማለት ነው። አነሳት። ደስ ይላል። አስብ፣ ይሄን ያህል ፈንጠዚያ፣ ይሄን ያህል ዝላይ አስቡ። መጀመሪያ ሳትንቀው አንስተዋለች፣ አሁን ሳትንቀው አቅፈዋለች። እና እንኳን ደስ አለችው በላት። እኔም እንኳን ደስ አለሽ ብያታለሁ። ምክንያቱም ሰው መሆን በቂ ነውና ማንንም አሳንሰን ለማኞች መስሎ በረከትን በህይወታችን ይዞ የሚገቡ በጣም ብዙዎች ናቸውና እንኳን ደስ አለሽ፣ እንኳን ደስ አላችሁ ብያለሁ። ከልብ አመሰግናለሁ ስለተከታተላችሁኝ። አመሰግናለሁ። ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ።